ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ይመስገን ደህና ናችሁ ውዶችዬ። እንዴት ነው ረመዳን? እንግዲህ የዛሬ ሳምንት ነው አይደለ? ስንት ቀን ቀርቶናል ማለት ነው? 20 ቀን ነው 15 ቀን ነው የቀረን። እስኪ ተሳስቻለሁ ስንት ቀን እንደቀረን እናንተ ኮመንት ላይ ትነግሮኛላችሁ ማለት ነው። እና ዛሬ ደግሞ ላሳያችሁ የመጣሁት ሁለት አይነት ሳምቡሳ ነው የሚሰራው። ይሄኛው እንትን ነው ውዶችዬ፣ ድንችና ጅቡን። ድንች 1 ኪሎ አክል ቀቅዬ ልጬ ቀቅዬ ከዛ ከበሰለ በኋላ ይሄንን ጅቡን ሶስት አረኩት። ይሄንን 3 አረኩትና ከዛን አንድ ላይ እንደዚህ ልስልስ እስኪል ድረስ ጅቡኑ ስታረገው እሱ ራሱ ይለሰልሳል። እንግዲህ ብዙ ሰው ይወደዋል ይሄንን ሳምቡሳ ውስጥ ማለት ነው። እንደዚህ እስኪለሰልስ ድረስ ስትሉ አሪፍ ይሆንላችኋላችኋለሁ። ሌላኛው ደግሞ ይሄን የተፈጨ የዶሮ ስጋ እንደዚህ ሽንኩርትና የተፈጨ የዶሮ ስጋና ከዝበራ በቅዱንስ ምናምን ጨው የተወሰነ ቅመም ታረጋላችሁ፣ እሱ እንደፈለጋችሁ። ከዛን እዚህ ጋር ደግሞ የወልጥ አለኝ ማለት ነው እንዲጣበቅልኝ ልጥ እዚች ጋር በጥቼ እንዲጣበቅልኝ እላችኋለሁ ውዶችዬ። እና ልጡ ደግሞ ይሄን ነው፣ ስንት እንደሆነ አላውቅም፣ ግን 1 ግራም ይላል ውዶች። ስንት ማለት ነው? 100 ፍሬ ይሁን ብቻ ከ50 ይበልጣል። ስንት ፍሬ እንደሆነ አልተጻፈበትም እላችኋለሁ፣ አላውቅም። ይሄኛው ግን በጣም አሪፍ ነው። ሊጡ ወፍራም ነው፣ ግን ይሄኛው አረንጓዴ ነገሩ እዚህ ጋር አሁን 2 አይነት አጂና አለ፣ 2 አይነት ሊጥ አለ ማለት ነው። እዚህ ጋር ይሄ ቢጫ የሆነ በጣም ስስ ነው፣ ይቀዳደዳል፣ ይሰባበራል ምናምን። ይሄኛው ደግሞ ደስ የሚል ነው፣ ወፈር ያለ ነው። እናንተ ታውቃላችሁ ስትሰሩ ማለት ነው የትኛው እንደሚስማማችሁ። ይሄ በጣም አሪፍ ነው ለኔ። ይሄን ሊጥ በጣም ነው የምወደው። እንደ አጋጣሚ ሆኖ ደግሞ ይሄን የሚገዛችልኝ ማለት ነው በጣም የምወደው የሳምቡሳ ሊጥ ነው ማለት ነው። ወፈር ያለ ነው፣ ስትሰሩ አይሰባበርም፣ እንትን አለው፣ ስስ አይደለም። ስትጠብሱ ራሱ በጣም ነው ደስ የሚለው እላችኋለሁ። ደግሞ ወደ ስራው እንገባለን። አሁን ሁላችሁ አያችሁ ሊጡ በጣም አሪፍ ነው፣ ወፈር ያለ ነው፣ ስስ አይደለም። እንደዚህ ስትጠቀልሉ አይበጠስም፣ ሙቀት ምናምን አይችልም። አንዳንዱ ቾኮላችሁ ምናምን ስትሰሩ ዶሮ ምናምን ትኩስ ከሆነባችሁ ምናምን አይበጠሱም። ይሄ በጣም አሪፍ ነው፣ ወፈር ያለ ነው። እኔ ወደዋለሁ፣ በራሴ ይስማማኛል። እናንተ ግን የሚስማማችሁን ታውቃላችሁ። ሳምቡሳ ጨርሼ ነው እንግዲህ የኔ ፋሚሊ ብዙ ነበር የሰራሁት፣ ግን አለቀ። ደግሞ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። ሰብስክራይብ እዛው ነው በየቀኑ አይንቀሳቀስም። ኧረ ተውት የምር አንቀሳቀሱኝ እንጂ ምን ነው ህይወት እንዲሁ ራሱ አልንቀሳቀስ ብትልም እናንተ ግን አንቀሳቀሱ የሚላቸዋለሁ ውዶችዬ። ይሄኛው የዶሮው ነው። አያችሁ እንዴት እንደሚያምር ሊጡ። ለዚህ ነው የምወደው ነው። እንግዲህ አሁን ለዛሬ ነው የማደርሰው። የሚገርማችሁ ነገር ደግሞ የሚያግዘኝ ሰው የለም፣ ብቻዬን ነው የምሰራላችኋለሁ። ከቻላችሁ ቶሎ ከጨረሳችሁ ብታግዙኝ ራሱ ደስ ይለኛል። ይሄ እጅ ይዛል ብታዩት፣ ማለት ሌላ ስራ ለመስራት ይሄ ተሰርቶ ነበረ መቀመጥ የነበረበት፣ ግን ፋሚሊ ብዙ ስለሆነ አለቀብኝ። እንግዲህ ምን ታደርጋላችሁ? መዳም ከመተኛት ውጪ ምን አለ ብታግዝ እንደው ብታግዘኝ
ጾማም ደግሞ ይሰራል። ፈጣሪ ይቆጠርለታል ደግሞ ለምስኪን መርዳት ማለት እኮ ነው። አንድ ነገር ነው። ምን ችግር አለ? ይታግዘኝ ይጠይቃት እንዴ? እና ደግሞ ቪዲዮን አላርግም በቃ እና ሰብስክራይብ አርጉኝ፣ ላይክ አርጉኝ። ተው ግን አንጨካከን ውዶችዬ።